የራሷ ሮባት የሰው ታማስላለች አሏቦ። እስኪ ይህን ሰው የሚለውን አዳምጣ እንመለስ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ፣ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት ምናቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደበግ አጋድሞ የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን ማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ወለን ተርዳ ዐንከ ልየሁዱ ወለን ነሳራ ሐታ ተተቢዐ ሚለተሁም አላቸው አላሁ ስብሓነሁ ወተዓላ ለነቢዩ ማለት ነው። ወላሂ ሙፍቲን የማትወዷቸው እናውቃለን፣ ትጠቀሙባቸው ይሆናል። እዚህ እንወዳቸዋለን ይላል፣ በአክሱም በጎጃም በጎንደር የነሱም መሰሎች ሰዎች ነው የሚያሰቃዩት የሚያባረሩት መሰሎቻቸው ማለት ነው። በምን አይነት አረዳድ እንደሚረዱት እኔ አላውቅም። ኢማጂን ሶሪያ፣ የመን፣ ሊቢያ ሀገራቶች የፈረሱት የሙስሊም ሀገራቶች ናቸው። አፍራሹ ማን እንደው ይታወቃል። በሚሊዮን የሚቆጠር ህፃናት፣ ሴት በየሙስሊም ሀገራቶች ወድሟል፣ አልቋል። ቤቶች ፈርሰዋል፣ ከተማ ወድሟል። ማን ነው ያወደመው ይታወቃል። ነገር ግን ሙስሊሞች ቢያደርጉት ይሄን ነገር ምን እንደሚሉ መገመት አያቅትም። ማን ነው እኔ ነኝ ወሃቢያ ብሎ የሚያርደው? ሲጀመር ወሃቢያ ነኝ ብሎ ማንም የሚንቀሳቀስ አካል የለም። አዕዳው ልእስላም ወልሙስሊሙን ወልሙስሊሚን የሙስሊሞችና የኢስላም ጠሎች የሰየሙት ስያሜ ነው ወሃቢያ እያሉ እነዚህም ምንም በማያውቁት በማይመለከታቸው ገብተው የሚያቦኩት ሰዎች ማለት ነው። ይሄን የሚያደርገው ማን ነው? ሀመጅ የሆኑ ሙስሊሞች መስላሃና መፍሰዳ የማያውቁ ያሉበትን ሀገር ተጨባጭ ሁኔታ ፖለቲካ የማይረዱ ሰዎች በሚያቀብሏቸው ቃላት ማንም እየተነሳ በሙስሊሞች ጉዳይ እየገባ የፈለገውን ቃላቶች እየሰነዘረ ይታያል። እነዚህና መሰሎቻቸው አጋጣሚዎችን ቢያገኙ በሙስሊሞች ላይ ምን ያክል ጥቃት እንደሚያደርሱ ወይንም ደግሞ ምን ያክል ውድመት እንደሚያስከትሉ አሁን ሁኔታቸውን እያየን እንረዳለን። ህወሓት መራሹ መንግስት በነበረበት ጊዜ እንዳሁኑ እንደነዚህ ጠንካራ የሆኑ በዲናቸው ታማኝ የሆኑ ሙስሊሞችን ለማንም የማይንበረከኩ የሆኑ ለማንም የማይሰግዱ ሙስሊሞችን
መጥፎ ስያሜዎችን እየሰጡ ብዙ መስዋዕት እንዲከፍሉ አድርገዋል። ነገር ግን ማጥፋትም ሆነ ማዳከም አልቻሉም። ጠላትነታችሁን ኢዝሃር ታደርጋላችሁ እንጂ ግልጽ ታደርጋላችሁ እንጂ ምንም የምታመጡን ነገር የለም። ሙስሊሞችን ከፊሉን የወደዳችሁ መስላችሁ፣ ከፊሉን የጠላችሁ መስላችሁ፣ ከፊሉ ወዳጅ መስላችሁ የምትቀርቡን ነገር ተግባሩ ላይ ያየ ነው። መሰሎቻችሁ ጥቃት ሲፈጽሙ እነዚህ ወዳጆቻችን ሙስሊሞች ናቸው፣ እነዚህ ጥላቶቻችን ናቸው አይደል? አክሱም ላይ የሚያደርጉት ይሄ ነው፣ እያየ ነው። እነዚህ የሀጂ ዑመር መሰሎች ናቸው። ኔቨር እስላም ነው የሚለው እዛን ጊዜ። ዛሬ የተኛ ሀዋሃን የምትከተል ሙስሊም ለጥላት ድንጋይ ቀባይ የሆንክ ሁሉ ይደርሳል። የዛኔ ትረዳለህ። ሌሎች ሃይማኖት ተከታዮች በማይመለከታችሁ ጉዳይ ባትገቡ መልካም ነው። ሙስሊሞች በጣም ስርዓት ያለን፣ አንድ ሙስሊም ተናጋሪ የሚሆን ምሁር በሰው ሃይማኖት ገብቶ እንደናንተ ሲፈተፍት ታይቶ አይታወቅም። ምኑን አውቃችሁን ነው ገብታችሁ እዚህን ያክል የምታዳክሩትና የምታቦኩት? ስለዚህ በማይመለከታችሁ አትግቡ። ስርዓታችሁን ብትይዙ መልካም ነው እንላለን።